እየሰላን ያለ ነው። ከልጣ ማድረግ ብቻ እኮ ነው የሚጠበቅብሽ፣ ሌላ ምንም እኮ አይደለም። ምንም ነገር እንትን ቤተሰብ በነገራችን ላይ ቤተሰብ ተጫወቱ ቢያቸው እኔ ዛሬ ስልክ ተለግፏል። የእውነት አይታይሽማ። እኔ የሚጽፍ ሰው ይታየኛል፣ ኢትዮ ትታየኛል፣ የቦርቱካን መስቲ፣ ሲሃንዬ፣ ሲፈንዬ፣ አባም ቅድስት የት ሄደች? ስራ ላይ ነች መሰለኝ። ቅድስት ስራ ላይ ትሆናለች። ግን እኔ የምለው የግሩፕ ሰው 5 ሰው ብቻ ነው እንዴ? ኧረ ዝም በይ። ከየት መጥቶ ማለት ስንት ሰው ነው የግሩፕ ሰው? 10 አይደል እንዴ? 10 ነው እኮ 5 ሰው ነው ያለው። የሚታየኝ ነው ማለት ነው። 5 ሰው ብቻ ነው የሚታየኝ። ኧረ ቤተሰብ ላይክ እያደረጋችሁ እንዴ? ምንድን ነው ላይክሽማ 8 ደርሷል። 6 ሰው አሁን 6ኛ ሰው ገባ። ቤተሰብ ላይክ እያደረጋችሁ ላይክሽማ 8 ደርሷል እኮ። ጅዳ ግን ቆንጆ ናት፣ አረንጓዴ ናት። አንቺ እንደ ሪያድ አይደለች። አይ እንደ ሪያድ እንኳን አይደለችም እንዴ። እግዚአብሔር ይመስገን። ቁጣዎች ምንድናቸው? ደረሰና ቦታው በነገራችን ላይ በጣም ታፍቲሽ በዝቷል ሪያድ ውስጥ። በጣም ተጠንቀቁ እናንተ። ለነገሩ አንቺ ምን አገባሽ? ግን ኢትዮጵያን ሲጠነቀቁ ጥሩ ነው። ሪያድ ውስጥ በጣም ታፍቲሽ በዝቷል። በጣም ብዙ ህዝብ እየተያዘ ጌታም በጣም ብዙ ህዝብ ምን እኔ ለነገሩ ምን እኔ ጋር ይቃወማል እንጂ ነው ምናምን ከነሱ ጋር ስትወጪማ የቃማሽን ከስልክሽ ውስጥ እንዳታወጪ። ሲጀምር አይነቃነቅም። ስልክሽ ላይ ይዘሽ ነው መንቀሳቀስ ያለብሽ እንጂ በጣም ከባድ ነው። እዚህ ጋር ደግሞ አዳዲስ ህንጻ እየተሰራ ነው ገና። ምን በየቦታው እኮ ነው እኛ ጋር ራሱ ሲያስፈራ በየቦታው በጣም የሚያደስ ቦታ ነው። የሆነ የገበያ ማዕከል ወይ ሞል ነገር ይሆናል። አንቺ ልጅ ባህር የዚህ ባህር ያስኬዳል እንዴ? እናንተ የምትሄዱበት ባህራችሁ ቅርብ አይደል? ከቤታችሁ ጋር የትኛው ባህር ነው የምትሄዱት? እኔ አላውቅላቸውም። ሌላ ቦታ ነው የሚወስዷችሁ። እባክሽ አንቺ መስሎሽ ነው ባህር ሲሉ ሰምተሽ ነው? ደርሰናል። መድረሱን ምን ደርሰናል? እያየሁት ነው እኮ ቅርብ ነው ከቤታችሁ። የዚህ ነው አለው። ምንድነው የሚጓዘው ሰውዬው ብዬ እኮ ነው። ወይስ እዚያ ነው መግቢያችሁ? አይደለም ያ እንትን የምትይበት ቦታ የምትዘኝበት ቦታ አለ። መግቢያው ጠመዝማዛ ነው ለእናንተ ማለት ነው እንጂ በጣም ቅርባችሁ የታየኝ ትናንት ሎኬሽን ይችላል። በእኛ በኩል ቅርብ ነው ግን ጠመዝማዛ ነው እኮ። አይሽ መግቢያው ነው ታዲያ የሚርቀው። በስመ አብ በየቦታው ብትሄጂ በቃ እንትን ብቻ ነው ሰው ቁጭ ብሎ ቡና ሲያፈላ ቡና ሲጠጣና ምን የምታየው። በትክክል ይወዳሉ እንደዚህ። ምንድነው አዲስ ዓመታቸው ነው እንጂ አዲስ ዓመት መግቢያ የእነሱ አዲስ ዓመት በቅርብ አይደል እንደ የገባው? ከምን ዓመት ሙሉ እኮ የሳውዲ አዲስ ዓመት እንዴ በቅርብ አይደል እንደ አዲስ ዓመት ገባ ተብለን የሆነ ነገር ሰርተው ስንበላ አስታውሳለሁ። ግን ቅርብ ነው። ከምን ዓመት ሞላው? ወይ ጊዜ እንዴት ነው የሚበራው? የእውነት የሆነ እንትን ነገር ሰርተው በልተናል። አየር በይው ሲያምር ህዝቡ በቃ እኛም ልጆች እዚህ ቦታ ነው የሚሄዱት እንደዚህ አይነት ቦታ ጋር። ረዥ ቪዲዮ እና ለዩቲዩብሽ ላኪ ይጠቅምሻል። ደህና ቪዲዮ ቅረጭ።